ወጋችንን እስኪንቀጥል ብቻዬን ቆማለሁና ሌሎችም ከተሰኘው መጽሐፍ ላይ ድሃ ወርቅ አይግዛ የሚለው ልጋብዛል። ድሃ ወርቅ አይግዛ ከገዛም ይጥፋበት ይላሉ የመንዳይ እናት አባዬ። ምን ነው አባዬ፣ እንደው ምን ነው ድሃ በመከራ የገዛውን ወርቅ እንዴት ይጥፋበት ይላሉ ብለን ሞገትናቸው። ይኸውልህ እኛ ሰፈር 4 ኪሎ አዲሴ የሚሏት አንዲት ጎረቤታችን ነበረች። ቁርስ ምሳና ራት ዝብርቅርቅርቅርቅርቅ ያሉባት። ለነገሩ ላለው ነው እንጂ ለሌለው ሰው ምግብ ስሙ እንጂ ያው ምግብ ነው። ምን ሰዓቱን አውቆት ምግብ ቁርስ ምሳ ራት የሚሆነው በሰዓቱ ስታገኘው ነው። በሰዓቱ ካላገኘው ያው ምግብ ብቻ ነው። ከድንጋይ ተፈልቅቀው ከሳጥን ተስረቀው ሳናቅ አንድ ቀን በድንገት 4 ኪሎ ወርቅ ቤት ሄዳ ወርቅ ገዛች ተብሎ ተወራ። የቡና ሴቶች ግማሽ ግራም ወርቅ ገዝታ በከረጢት ቋጥራ አስቀመጠችው ብሎ ያሽማጥጧታል። የገዛችለት ምሽት እኛ ቤት ቡና ተጠርታ መጣችልህ። ሴቱ ሁሉ ግጥም ብሏል። ተርቦቹ ደግሞ የዛን ቀን አንድም ሳይቀሩ ተለቃቅመው መተውልሃል። ገና ወደ ቤት ስትገባ ከሁላችን ለይታ ወይዘሮ ወርቆሃ ደህና መሹ አትልልህም? አሁን በእርሷ ቤት ወርቅ መግዛቷን ልትነግረን እኮ ነው። ተያየንና ኡቴ ብለን ዝም አል። ገና ከጠፍር ወንበሩ ላይ ሳትደላደል እንደው ደኮ በዚህ ዘመን እንደው ደሃ እንዴት ይኖራል እኛስ እሺ ብላ አርፍ። እናንተ እነማን ናችሁ አለቻት እቴኑ ባይኗ ቂጥ እያየቻት ከምንም ሳትቆጥራት። አረ እንደው ተውኝማ ወርቅ እንደዚህ ሰማይ ይንካ አለች ቆሎውን እየዘገነች። እኛ ወርቅ ዘመን እንጂ ወርቅ ምን ያደርግልናል አሏት እማማ ትንጓደድ። ለአምሮት ተናደደችና ምን ዳርዳርት ያለሽ ወርቅ ገዝተሻል አለችና ፈረጠችው። ሴቱ ሁሉ አንድ ጊዜ ቤቱን በውካታ ሞላው። መቼም እርሷ አፍርጠው ናት። ሳቃችንን ሳንጨርስ ቆይ እስኪ አለች አዲስ ጆሮዋን እንዳንቴና ሰቅላ። መቼም ከ4 ኪሎ ሰፈር ጫሂና አስጫሂ አይጠፋም ብለን ጸጣል። 4 ኪሎ ጠብና እርቅ የተለመደ ነው። ተደባዳቢና ገላጋይ በየተራ ነው። ዛሬ ትደባደባለህ፣ ነገ ደግሞ በተራ ገላጋይ ትሆናለህ። ሁላችን ኮንዶሚኒየም ላይ እንደተሰቀለ ዲሽ ጆሮአችንን አከታትለን ብንሰቅልም የመንገደኛ ተረብ ብቻ ነው የምንሰማው። አዲስ የተነሳችና ሳንዱቅ ላይ በልብስ ተሸፍኖ የተቀመጠውን ራዲዮ እስካንጀት